ትዳር የሌለው ላጤ መናጢ ደሃ ነው። እኔ አልኩኝ እንዴ አላልኩም? ረሱላህ ሰለላሁ ዐለይሂ ወሰለም ኢማም አልበይሃቂ ሸዋብ ኢማም በድገው ታሪክ ላይ ረሱላህ ሰለላሁ ዐለይሂ ወሰለም ምን አሉ? ምስኪኑን አሉ። አረ ምስኪን ነው አሉ። ምስኪን ነው ሶስት አንዴ ቋር ነው። አንዴ ምስኪን ቢሆን ጥሩ ነበር። ምስኪን ማለት ቁርአን ላይ የተጠቀሰው ዘካ የሚሰጠው ሰው ማለት ነው። ዘካ የሚሰጠው ሰው እኮ ነው ምስኪን ማለት አለይሰ ከዛሊክ። እንደውም ትሪፕል ምስኪን ነው። ሶስት ጊዜ ነው ምስኪን ነው ዛመትረባ ማለት ነው። ምስኪኑ ዛመትረባ ማለት ሰማይ ጣሪያው የሆነ አፈር አልጋው የሆነ ማለት ነው። ምንም የሌለው ምናጢዳ ማለት ነው። ከዛ ማን ነው ሲሏቸው ረጁሉ ለይሰት ለሁ ምራአቱን አሉ። ወንድ ነው ሚስት የሌለው አሉ። ወይ ካነ ከثير المال ያሉ ገንዘብ በጣም ብዙ የሚኖረው አሉ። አሁን በዚህ ዘመን ገንዘብ ካለ ሁሉ ነገር አለ ነው። ረሱላህ ምናል ምስኪን ነው አሉ። አበቁ እንደ ረሱላህ አላው ወምስኪነቱን አሉ። እሷ ምስኪን ናት፣ እልም ያለች ምስኪን ናት አሉ። ምራአቱን ليس لها زوج ሴቲቷ ባል የሌላት እንደሆነ ወይ ካነት كثيرة المال እንደው ገኒየተን ሙክሲራ ብትሆን እንኳን በቃ ልም ያለች ሀብታም ብትሆንም እንኳን አለ ላጤ ማለት አብሽራቢ ላጤ ማለት በቃ የነጣ ያጣ የገረጣ የታረዘ ዓለም በሙሉ ተሰባስበው ሊደጉመው የሚገባ ምስኪን ማለት ነው። ምንም የለም። አሁን ሲበላ እንኳን አይታችሁ እኮ እንደሆነ ይሄን የሚያክል ይዞ ይመጣል። ከዛ ግን አሁን አብዱራህማን ድሮ ይበላይ ነበር። ድሮ አብዱራህማን በጣም ፍርፍር ይወዳል። ሳስቻለሁ አብዱራህማን እውነት ነው አይደል? እውነት ነው። ወጣው እኮ ነው ከወዳጅ ጋር አብራት ሰለድ ይባላል። ምን ይባላል? ትዳር የገቡ ቀን ኩርማን እንጀራ ይበቃቸው ይባላል። ኩርማን ማለት አንድ እንጀራ እንደዚህ ለአራት ቢካፈል ማለት ነው። ለአንድ አራተኛው እንኳን ለሁለት ይበቃቸዋል። አይታችሁ አላስተዋላችሁ? እኛ እንደዛ ነበርና ብቻ ኩርማን እንጀራ እንደዚህ ለሁለት ምናምን ፍቅር ያጠግባል ማለት ነው። አላየትያል ወዳጆቼ ትዳር የሌለው ሰው ማለት በዚህ መልኩ ነው የሚገለጠው።